በኢትዮጵያ ግብርና ታሪክ ውስጥ ለዘመናት የዘለቀውን ልማድ የቀየረ ትልቅ የለውጥ ምዕራፍ ተከፍቷል። ከዶክተር አብይ አህመድ ወደ ስልጣን መምጣት በፊት የሀገራችን አርሶ አደር ሙሉ በሙሉ በዝናብ ላይ የተደገፈ ግብርናን ብቻ ይከተል ነበር። ዓመቱን ሙሉ ለፍቶ በዓመት አንድ ጊዜ ብቻ ለማረት ይገደድ ነበር። ዛሬ ግን ታሪክ ተቀይሯል። የመደመር መንግስት ባመጣው አዲስ እይታ እና ቁርጠኝነት የአርሶ አደሩ አስተሳሰብ እና የአሰራር ዘይቤ በከፍተኛ ደረጃ ተለውጧል። አሁን አርሶ አደራችን ዝናብን ብቻ ጠብቆ አይቀመጥም። በዘመናዊ የመስኖ ልማት እና ቴክኖሎጂ ታግዞ በዓመት 2 እና 3 ጊዜ ማረትና መሰብሰብ ችሏል። ይህ የለውጥ ጉዞ በወሬ ብቻ የቀረ አይደለም። በዘመናዊ የግብርና ቴክኖሎጂ እና በበጋ ስንዴ ልማት የታገዘው ይህ ጥረት ሀገራችንን ከጥገኝነት አውጥቷታል። ኢትዮጵያ የራሷን ፍጆታ ከመሸፈን አልፋ ስንዴን ለውጭ ገበያ ኤክስፖርት ማድረግ የጀመረችበት አዲስ የታሪክ ምዕራፍ ላይ ትገኛለች። ይህ የትክክለኛ እይታ የጠንካራ አመራር እና የሕዝብ ትብብር ውጤት ነው። የኢትዮጵያ ግብርና የወደፊት የተስፋና የብልጽግና ምልክት ሆኗል።